ክቡር አባታችን ከዮ ያረጉ ክቡራን አስቀድሞ ለፕሮግራም ላይ ሰዎች ተየማናቸው የተጠራችሁ ወዲያሪ ሊቃውንት አበው መነኮሳት አባቶች ካህናት ወንድሞች ዲያቆናት በክርስቶስ ደም የተባላችሁ ሁላችሁ ምእመናን እንደምን ዋላችሁ? እንደምን ዋላችሁ? ቸርነቱ የማያልቅበት ደግ አባት እግዚአብሔር ቸር አምላካችን እዚህ ቀን እዚህ ሰዓት ስላደረሰን ስሙ ለዘላለም ይክበር ይመስገን። የመስቀሉ ስርገት በረከታችን ወላዲተ አምላክ ድንግል ማርያም ከክብሯ ሁሉ በላይ ምስጋና ይድረሳት። ለእግዚአብሔር መልካም ፈቃድ ዛሬ በዚህ ጊዜ የምንማማርበት የትምህርታችን ርዕስ አንተ ለእኔ የደም ሙሽራዬ ነህ በሚል ይሆናል። ኦሪት ዘጸአት ምዕራፍ 4 ቁጥር 25 ሁላችሁም ስለ ቤተ ክርስቲያን እርቃኑን የተሞሸረውን በደም ያጌጠውን ሙሽራ መድኃኒዓለምን እያሰባችሁ ለዚህ ባራ እናንተም አብራችሁ ካሉ በአንደበታችሁ በመናገር አንደበታችሁ ታስባርካላችሁ። አንተ ለእኔ በሉት እስኪ መድኃኒዓለም ሁላችሁ አንተ ለእኔ የደም ሙሽራ ነህ። የምን ሙሽራ? ይህ ለሙሴ የተነገረ ነው። ሙሴ ደግሞ የክርስቶስ ፕላን ምሳሌ ነው። እንደሚታወቀው ሙሴ ሕፃናት በሚገደሉበት ዘመን የተወለደ በእስራኤል ዘሥጋ ታላቅ ታሪክ ያለው ሰው ነው። ሙሴ ሕፃናት በሚወለዱበት ዘመን እንደተወለደ ኢየሱስ ክርስቶስን በተወለደበት ዘመን ሕፃናት ይሞቱ ነበረ። ሙሴ የክርስቶስ ምሳሌ ነው። ሙሴ ለእስራኤል ዘሥጋ ባህር ከፍሎ ጠላት ገድሎ መና አውርዶ ደመና ጋርዶ ያሻገረ ነው። እንዲሁ አማናዊ ሙሴ ክርስቶስን የመጀመሪያው ሙሴ ባህርን እንደከፈለ አማናዊ ሙሴ ክርስቶስን ባህረ ኤርትራን ከፍሎ ባህረ ሲኦልን ከፍሎ ያሻገረን ሙሴያችን ነው። ሙሴ ጠላት እንደገደለ ሞትን ገድሎ እኛን በሕይወት ያኖረ አማናዊ ሙሴያችን ክርስቶስ ነው። ሙሴ መና ከደመና እንዳወረደ ራሱ የሕይወት እንጀራ አድርጎ የሰጠ አማናዊ ሙሴ ክርስቶስ ነው። ክርስቶስ በታሪካችን ይህንን ነገር ነው ስንል እንጀራ ነው ስንል እንጀራ ብቻ አይደለም፣ እረኛ ነው ስንል እረኛ ብቻ አይደለም። ኢየሱስ ክርስቶስ የታረደልን በግ ነው። ደግሞ በግ ብቻ አይደለም፣ የሚጠብቀንም ምንድን ነው? እረኛችን ነው። ምግባችንም ነው፣ እረኛችንም ነው። ራሱ ክርስቶስ መልካም እረኛ ነው። ያ መልካም እረኛ የሆነው ክርስቶስ ራሱ በግ ነው። ደግሞ በግ የሆነው ክርስቶስ እንጀራ ነው። ራሱ ያ ክርስቶስ የሕይወት ውሃ ነው። ራሱ ያ ክርስቶስ የጽድቅ ብርሃን ነው። ራሱ ያ ክርስቶስ የጽድቅ ልብስ ነው። ራሱ ያ ክርስቶስ የማይጠልቅ ፀሐይ፣ የማይጠፋ ፋኖስ፣ ለቅዱሳን ዘወትር የሚያበራ ፀሐይ ነው፣ ብርሃን ነው ክርስቶስ። ስለዚህ ክርስቶስ አንድ ነገራችን ብቻ አይደለም፣ ሁለ ነገራችን ነው። መድኃኒዓለም እየሰማችሁ ነው። ያ ጌታ ትናንትና የሆሳዕና ዕለት ሆሳዕና በአርያም ቡሩክ ለወልደ ዳዊት በጌታ ስም የሚመጣ የተባረከ ነው እያሉ ሕፃናቱ አረጋውያኑ የቢታንያ ድንጋዮች ሳይቀር የዘመሩለት ያ ጌታ ዛሬ ግን እርቃኑን ተሰቀለ። እርቃኑን ተሰቅሎ እኛን የጽድቅ ልብስ አለበሰ። ተጠማሁ ብሎ መስቀል ላይ እየቃተተ ይህን ድምፅ የሚያሰማው ያ እግዚአብሔር ስለኛ ተጠማ፣ ስለኛ ተራቆተ፣ እኛን ግን የጽድቅ ልብስ አለበሰን። ያ ተጠማሁ የሚለው ጌታ እሱ መራራ ሐሞት ጠጣ። ለእኛ ግን የተጠማው ያ ጌታ ከጎኑ ሲወጋ የወጣው ምንድን ነው? አቤት አቤት! ውሃ ተጠምቶ ተጠማው የሚለው መድኃኒዓለም ጎኑ ሲወጋ ግን ለእኛ የሚሆን ውሃ ወጥቷል። ልብ በሉ ክርስቲያኖች፣ እንዲህ አይነት ሙሽራ በምድር ላይ ታይቶ አይታወቅም። እውነት ነው። ሙሽራ እንዲህ ሆኖ እርቃኑ ተሰቅሎ እርቃኑ ሆኖ የተሞሸረ ሙሽራ የለም። ቅዱስ ዮሐንስ አፈወርቅ የተባለ ሊቅ እንዲህ ይላል፣ መኑ ዘርየ መራዌ ዘይነብህ ሥጋሁ በጊዜ ከብካቡ ወይትበላ ለግሙራ። እንዲህ አይነት ሙሽራ ያየ ማን ነው? በሰርጉ ቀን ታዳሚዎቹን ጠርቶ እድምተኞቹ ድንኳኑን ሲሞሉት የራሱ ሥጋ የቆረጠ ታዳሚዎቹ የሚያበላ ሙሽራ ያየ ማን ነው? ያ ሙሽራ መድኃኒዓለም ነው። እንዲህ አይነት ሙሽራ ያየ ማን ነው? በሰርጉ ቀን ታዳሚዎቹን ጠርቶ
ሰብስበው እንኳን ሲሞሉ የራሱን ደም እየቀዳ የሚያጠጣ ሙሽራ ያየ ማለት ነው። ያ ሙሽራ መድኃኔዓለም ነው። ሙሽሪት ደግሞ ቤተክርስቲያን ናት። ዘመንቲ አሃነ ቤተክርስቲያን ተጸባይከ በውስተ አውድ ከመ ትቀድሳ በደብከ ክቡር። እነሆ ስለ ቅድስት ቤተክርስቲያን ስለ ሙሽሪት ቤተክርስቲያን ስትል ሙሽራዋ ክርስቶስ በመስቀል ላይ በጥፊ ተመታ፣ መከራ መስቀልን ተቀበል። ትናንትና በምራቅ ዕውራንን ያበራል፣ ከእናቱ ማኅፀን ጀምሮ ዕውር የተወለደውን ዓይኑን ያበራለት በምራቅ። ዛሬ ግን የርኩሳንን ምራቅ ተቀበል። ወተአገሰ ምራቀ ርኩሰ ዘአልቦ ዘአበሰ። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ የተወለደ ሰው ነበረ። ያንን ዓይነ ስውር በምራቁ ነው ኢየሱስ ክርስቶስ ዓይኑን ያበራለት። ዛሬ ግን እሱ የርኩሳንን ምራቅ ተቀበለ። ትናንትና በ5 እንጀራ 5,000 ሕዝብ የመገበው ያ እግዚአብሔር ዛሬ ግን በ5 ችጋሮች ተቸነከረ። ትናንትና በ2 ዓሣ ሕዝቡን የመገበ ያ እግዚአብሔር ዛሬ ግን በ2 ወንበዴዎች መካከል ተሰቀለ። እንዲህ አይነት ሙሽራ ያየ ማን ነው? ሙሽራ በሰርጉ ቀን በጣቱ ቀለበት ያደርጋል እንጂ በእጆቹ ችንካር ተሰክቶ እንዲህ የተሞሸረ ሙሽራ ያየ ማን ነው? ሙሽራ በሰርጉ ቀን እናቱ እንኳን የልጅሽን አበባ ደስታውን ለማየት አበቃሽ እየተባለ ይሞሸራል እንጂ እናቱ መስቀሉ ስር ቆማ እያለቀሰችለት የተሞሸረ ሙሽራ ያየ ማን ነው? ልብ በሉ። ለዓለም የምስራች የሆነ እንኳን አደረሳችሁ የሚያስብል ሞት የመድኃኔዓለም ሞት ብቻ ነው። በምድር ላይ አባታችን ቢሞት ሞተልን አንልም፣ ምናልባት የክፋት ሕግ ውስጥ ካልሆነ በስተቀር። መድኃኔዓለም አባታችን ነው። መድኃኔዓለም ምናችን ነው? አቤት አቤት! መድኃኔዓለም አባታችን ነው። አባታችንን ሞተብን ሳይሆን ምናልን ነው የምንለው? በምቲ ሞተልን ነው የምንለው። ልብ በሉ። የሰዎች ሞት ያሳዝናል። የሰዎች ሞት ሞተብን ያስብላል። መድኃኔዓለም ግን ሞቱ ሕይወታችን ስለሆነ፣ ሞቱ ጥቅማችን ስለሆነ፣ ሞቱ ትንሣኤያችን ስለሆነ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ። የእኛን ሞት እሱ ሞተ፣ የእሱን ሞት ለእኛ ሰጠን። የእኛን ቁስል እሱ ቆሰለ፣ በእርሱ ቁስል እኛ ተፈወስን። የእኛን መጠማት እሱ ተጠማ፣ እሱ ተጠማሁ ብሎ እኛን በደሙ አነካን። እሱ ዕርቃኑን ተሰቀለ፣ ለእኛ ግን የጽድቅን ልብስ አለበሰን። ሞቶ ለሞቶ ሕይወትን ለሰጠን፣ ቆስሎ ለፈወሰን፣ ተባርኮ ላለበሰን ለመድኃኔዓለም ክብር ምስጋና ይሁን። ስለዚህ የተወደዳችሁ የእግዚአብሔር ልጆች ዛሬ ስለ መድኃኔዓለም ቀኑን ሙሉ ቢነገር ቢሰበክ እንደተባለው ቅድም ሲነገር የነበረው ከሺህ ገጽ በላይ ያለው ግብረ ሕማማት በንባብ በፍጥነት ቢነበብ እንኳን ሙሉ ሕማሙ መከራውን የሚናገረው ግን እንዲህ ሙሉ ሰዓቱ ያልቃል እንጂ ስብከቱ አያልቅም። ሰዓቱ ያልቅ እንጂ መከራው ተነግሮ አያልቅም። በዚህ ቀን ኢየሱስ ክርስቶስ እንደሱ መከራ የተቀበለ የለም፣ እንደ ድንግል ማርያም ያዘነ የለም። በዚህ ምድር ላይ ኢየሱስ ክርስቶስ ላይ የደረሰው የተፈጸመው የሚያህል ግፍ በማንም ላይ አልተፈጸመም። በድንግል ማርያም ሐዘን ያህል ደግሞ በማንም አልደረሰም። ድንግል ማርያም ልጅሽን ሰው ገደለው የሚል መርዶ ሳይሆን የመጣላት ዓይኗ እያየ ጆሮዋ እየሰማ ችካሩ በእጆቹ ሲጠልቅ እያየች ሲቃትት ጆሮዋ እየሰማ ጀርባው በሰኔ እንደታረሰ የገበሬ እርሻ ተተንትሮ ስታየው ደሙ ሲፈስ ሲቃትት መስቀሉ ስር ቆማ ትመለከት ነበረ። ለወላድ ለእናት ለዚያውም ለርኅራኄ ሕሊና ለተጠማው ሳይራራ ወላዲተ አምላክ ድንግል ማርያም ልጇን ይህን ያህል መከራ ሲቀበል ምን ያህል ሐዘን እንደደረሰባት አስቡ። የተወደዳችሁ የእግዚአብሔር ልጆች ድንግል ማርያም በዚያን ቀን እንዳለቀሰችው እንባ ከኢየሱስ ክርስቶስ ጀርባ ደም ይፈሳል። ከእሷ ዓይን ደግሞ እንባ ይፈሳል። ወደ እሱ እጅና እግር ችንካሩ ጠልቆ ደሙን ያፈሰዋል። በድንግል ማርያም ሐዘንን በሐዘን አለንጋ ይገረፋል፣ በሐዘን ጦር ይወጋል። ድንግል ማርያም በዚህ ልክ መከራውን እያየች ያለቀሰችበት ነው። ቅዱስ ያሬድ እንደዚህ ብሎ የልቅሶ የመከራ ጥሪ ያቀርባል። ልቡን ልጅ በከመ በከየት እሙ
ንዑ አንባ መሪረ ከመ ኢይግደነ በትንሣኤሁ እናቱ ድንግል ማርያም መራራ ልቅሶን እንዳለቀሰች ኖ እኛም የኢየሱስ ክርስቶስ ልጆች በክርስቶስ ክርስቲያን የተባልን የኢየሱስ ክርስቶስ እናት ድንግል ማርያም ስታለቅስ ኑ አብረናት እናልቅስ። ለምን ከተባለ ከመ ኢይግደነ በትንሣኤሁ በትንሣኤው ደስ እንዲላት ሲላት አብሮ ደስ እንዲለን በሐዘኑ አብረን እንዝለን። በትንሣኤው ቀን አብረን ሐሴት እንድናደርግ ኑ በልቅሶዋ ቀን አብረን እናልቅስ እያለ ይታራል። ስለዚህ ዛሬ ድንግል ማርያም ባለቀሰችበት ቀን በእግረ ሕሊና ቀራንዮ ላይ ሄደን ከድንግል ማርያም ጋር አብረን እናለቅሳለን። ለምን ከተባለ በትንሣኤው አብሮ ደስ እንዲለን። ሁለት አይነት ነገር ነው ያለው። ዛሬ የተደሰቱ ዓርብ የተደሰቱ እሑድ ያዝናሉ። ዓርብ ያዘኑ እሑድ ይደሰታሉ። ዓርብ አይሁድ ተደስተዋል፣ እሑድ ግን አዝነዋል። ዓርብ እነ ዮሐንስ አዝነዋል፣ እሑድ ግን ብለዋል ተደስተዋል። ስለዚህ እኛ ዓርብ በትንሣኤው እሑድ በትንሣኤው ደስ እንዲለን ኑ በሞቱ አብረን እንዝለን። ንዜኑ ሞተከ እግዚኦ ጌታ ሆይ ሞትን እንናገራለን፣ ትንሣኤህን እንመሰክራለን፣ ዕርገትን እናምናለን፣ ዳግም መምጣትህንም ተስፋ እናደርጋለን ብላ ቤተ ክርስቲያን ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን የዕለት ተዕለት ዜና አድርጋ ነገረ ክርስቶስን በዜማ በቅዳሴዋ በሰዓታቷ ስታወድስ የምትኖር ኢየሱሳዊት ቤተ ክርስቲያን ናት። ኢየሱስን በስርዓቷ በማህሌቷ በንዋየ ቅድሳቷ በንባቧ በአልባሳቷ የምትሰብክ ብቸኛ ኢየሱስ ክርስቶስ መሰረቷ፣ ኢየሱስ ክርስቶስ ጉልላቷ፣ ኢየሱስ ክርስቶስ ንዋየ ቅድሳቷ የሆነላት ብቸኛ ተቋም ኦርቶዶክሳዊ ቤተክርስቲያን ናት። እንደሚታወቀው ከዚህ እንደተመለስ የምንመገበው ጉልባን ነው። ለምንድነው ኦርቶዶክሳውያን ጉልባን የሚመገቡት? ቀብር ነው። አይዋሉ ከቀብር መስል የሚበላው ንፍሮ ነው። አያችሁ ቤተክርስቲያን ጌታ እንደሰራችልን እያንዳንዱ ስርዓት ምናልባት ስርዓቱ ሲሰራ ሌሎቹ ስርዓት አምልኮች ሲከናወኑ ብዙዎቻችን ግራ ሊገባን የሚችል ብዙ ጥያቄዎች በሰሙነ ሕማማት ይነሳል። አንዳንዴ መስማማ አይባልም፣ ማተብ አይቻልም፣ እንዲህ አይደረግም የሚሉ ቤተክርስቲያን ያልሰበከችው የሰፈር ሰባኪ የሰበከ ቤተክርስቲያን በነገራችን ላይ የሰፈር ወንጌል የላችም። የሰፈር ወንጌል ማማተብ አልተከለከለም። የሰማችሁ ማለት በስመ አብ ብሎ መናገር አልተከለከለም። ራሱ የሚነበበው ይሄ መጽሐፍ ብለና በስመ አብ ብሎ ነው የሚጀምረው። ሰኞ ዕለት ሲጀመር በስመ አብ ተብሎ ነው የተጀመረው። ፀሐይ ስትጠልቅ በስመ አብ ብለን ነው የምንጀምረው። በስመ አብ እንዳትሉ ብሎ ማንም ያስተማረ ያስተማረ ያሰው የሰይጣን ትምህርት ነው የሚሆነው። የቤተ ክርስቲያን ትምህርት የለም። ከዲያብሎስ ጋር የስምምነት ፊርማ ተፈራረመ። ያ ከሆነ ነው ከዲያብሎስ ጋር ተዳረቀ ነው በስመ አብ ማለት ነው። እስከ ዛሬ ድረስ ይሄ ሰው በስመ አብ ብሎ ሰይጣን የከሰሰው አካል በስመ አብ ብሎ የተቆነጠ ሀቅ የለም። ይሄንን ደግሞ ኃጢአት አድርጎ ሰይጣን የከሰሰው ተከሳሽ። ስለዚህ ምን ነው የተከለከለው ታዲያ ከተባለ የአባቶቻችን ኃይላት እጅ ላይ ያለው እግዚአብሔር ይታይ ነው ቁራጭ የተከለከለው። ከዚህ ስንት ማይዳችን ባርከን ነው ብንበላ ይሄ ከቀረ ማይዳችን ባርከን ከቀረ በስመ አብ ብሎ መናገር ማገጠራ ከዲያብሎስ ጋር ስምምነት መጣል ማለት ነው። ምርኮ ተባረክን ማለት ነው። ስለዚህ የተወደዳችሁ እግዚአብሔር ልጆች ጸሎታችንን ማድረስ ይገባል። አምልኳችንን መፈጸም ይገባል። የተከለከሉት ተከልክለዋል፣ ያልተከለከሉት ደግሞ አልተከለከሉት። በተነገረን ልክ መሄድ ይገባናል። ሁሉም ለክርስቶስ ክብር ይሁን፣ ሁሉም ለእሱ ይሁን። ደግሞ ዛሬ የደረሰበትን ነገር አያሰበች ቤተክርስቲያናችን በጣም የሚገርመው ከሰኞ ጀምሮ ኪርያላይሶን እያለች ልጆቿን ስታሰግድ ነው የምትውለው። ከሰኞ እስከ ዓርብ እስከ ዛሬው መጨረሻ ቀን ድረስ እያንዳንዱ ኪርያላይሶን ሲቆጠር 6666 ነው የሚሆነው። ይሄ ደግሞ በክርስቶስ ጀርባ ላይ ያረፈው የጅራፉ ልክ ሲቆጠር 6666 ነው። አይሁድ ግባታቸው ጥግ ስለሌለው የሰቀሉት መቼ ነው? ዓርብ ነው የሰቀሉት። ሌላ ቀን ጠፋ አይደለም። ዓርብ የተሰቀለው ክርስቶስ። ዓርብ ለምን ተመረጠ ከተባለ አይሁድ የሚያከብሩት ሰንበት ቅዳሜ ነው፣ ሰንበት አይሁድ የሚባለው። ስለዚህ ከዓርብ 11 ሰዓት ጀምሮ ማንም መንቀሳቀስ አይችልም። ዓርብ 9 ሰዓት ላይ የተሰቀለው ወዲያው እንደተሰቀለ በግርግር 11 ሰዓት ይሆናል።
የክብር ቀብር ሳያገኝ ስጋው መስቀል ላይ ተርቆ ተንጠልጥሎ ሳይቀበል እንዲቀርበው የተሰቀለው ንጉሥ ይግባላቸው ትግዩ። ነገር ግን በዚህ ክፉ ቀን በዚህ ቀኑ በጨለመበት ወዳጆች በተበተኑበት አማኞች በጴጥሮስ በካዱበት ታማኞቹ ለይሁዳ ተብለው የታሰሩት ለክፉ ቀን ይሆናል የተባሉትን ነገር ያሸቀጣላቸውን በሸጡበት በዚህ ክፉ ቀን ግን ሁለት በዚህ ጨለማ የሚያበሩ ከዋክብት ተገኙ። ዮሐንስ ወንጌል ምዕራፍ 19 ላይ የሚገኙ ታሪካቸው ስማቸው የኢየሱስ ክርስቶስ የማታ ወዳጆች፣ የአመሻሽ ወዳጆች፣ የክፉ ቀን ወዳጆቹ ናቸው። ዮሴፍና ኒቆዲሞስ ይባላሉ። ሲያስባቸው በረከታቸው ይደርብን። 11 ሰዓት ሳይሆን ቀብሩ ሳይፈጸም ሰንበት ሳይገባ ወዲያው ተባርከው ንጉሱን ለምኑና እባክህ ፈቀድልን ገንዘን እንቅበረው ብለው ንጉሱን ጠየቁት። ንጉሱ ፈቀደላቸው። ሄደው ከመስቀል ላይ በግስማር የተጣበቀ እጁን ከመስቀሉ ጋር የተጣበቀውን እየፈለቀቁ ደም እየፈሰሰ ከመስቀል ላይ ያወረዱት ማን? በረከታቸው ይደርብን። አሁን ከመስቀል ካወረዱት በኋላ ኒቆዲሞስ መልካም ሰው ባለሀብት ነው፣ ባለስልጣን ነው፣ ምሁር ነው፣ ባለሀብት ነው፣ ባለስልጣን ነው። በወቅቱ የነበረው የሕዝብ ተወካዮች ምክር ቤት አባል ኒቆዲሞስ 50 ምዕተ ሊትረ ወአወፈየ ገንዘብ አለው ያሉ ይታወቁ። ኒቆዲሞስ 100 ዲናር ለመድኃኒዓለም መግነዝ መከራቸው ደግሞ ለአምላክ ለመድኃኒዓለም ያልሆነ ገንዘብ አለ። ገንዘቡን 100 ዲናር አወጣና መድኃኒዓለምን ያንን መግነዝ ገዝቶ አመጣና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ሞተ እያሉ አምላካቸውን በክብር ገነዙት። መጨረሻ በዮሴፍ ቦታ ያ አምላካችን ያ ቸር አባት ያ መድኃኒዓለም ስራ ተቀሩ በሁለት ሰዎች ብቻ ተነሳ። በጣም ያሳዝናል። ቀባሪ ያታሳጣኝ ያ አምላክ እግዚአብሔር ያሳያል። አሁን ቅዱሳን ሳይሆን ብክይዎ ወለሐውዎ እለታፈቅርዎ የምትወዱት ካላችሁ አልቅሱ። አልቅሱለት ያለ ቀባሪ ሲቀበር አልቅሱለት። ወዳጅ እንደሌለው ትናንትና እንጀራ በልቶ እንዳላበላ ትናንትና 5000 የሚከተለው እንዳልነበረ ያሁን ወዳጅ ተበትኖ በሁለት ሰዎች ብቻ ቀቡ ሲፈጸም አሁን አይታችኋል። የተወደዳችሁ የእግዚአብሔር ልጆች በሰፈራችሁ የእድር ኃላፊ የሆነ የሀገር ሽማግሌ የሆነ የታመሙትን ጠያቂ የተጣሉትን አስታራቂ የሆነ ሰው ቢሞት ልጆቹ ያለቅሳሉ። እንደገና አስከሬን ወደ ቤተክርስቲያን ሲመጣ ሁለት ሰው ብቻ ቀብሩ ላይ ቢገኝ ደግሞ የእኛ አባት ሁለት ሰዎች እንዲህ አልነበረም እያሉ ያለቅሳሉ። አዎ መድኃኒዓለም ለሰው እንዲህ አልነበረም። ግን የሱ ጉዳይ በግፍ የግፍ ተፈጽሞበት በመከራ በስቃይ አንደበት ተናግሮ የማይጨርሰው ጆሮ ሊሰማው አይምሮ ሊረዳው የማይችል እጅግ መከራ ደረሰበት። ያ ጌታ በዚህ መከራ በዚህ ስቃይ ቀን እናቱ ድንግል ማርያም እያለቀሰች ዮሐንስ መስቀሉ ስር ቆሞ እያየ ዮሴፍና ኒቆዲሞስ በክብር ገንዘው ከመስቀል አውርደው በዮሴፍ ቦታ ቀበሩት። ክብር ይግባው። ያ በሁለት ሰዎች ቀብሩ የተፈጸመለት ጌታ ግን ሞትን ድል አድርጎ ይነሳል። ያ ምዕራፍ የተተፋበት ግን ቁርጧ ተነሳ። ያኔ ሲነሳ የፈሩት ያዘኑት የደነገጡት ተጽናኑ፣ ያለቀሱት ዘመሩ። ኑ ከድንግል ማርያም ጋር አብረን ዛሬ እናልቅስ፣ በትንሣኤው አብሮ ደስ ይለናል። ስለዚህ የተወደዳችሁ የእግዚአብሔር ልጆች ዓርብ እንደሆነ አይቀርም፣ ትንሣኤ ይመጣል። ዓርብ ቀኑ ይጨልማል፣ እሑድ ግን ሌሊቱ ይበራል። ያኔ እኛ ዛሬ ከድንግል ማርያም ጋር መስቀሉ ስር ሆነን ያለቀስን እንደሰታለን። ትንሣኤህን ለምናምን ለእኛ ብርሃንህን ላክልን እያልን እንዘምራለን፣ እናመሰግናለን። ለበዓለ ትንሣኤው በሰላም ያድርሰን። አንተ ለእኔ በምስኪ የደም ሙሽራዬ ነህ። ኦሪት ዘጸአት ምዕራፍ 4 ቁጥር 25 ላይ የሚገኝ ቃል ነው። በኋላም ተከታታይ ትምህርቶች ስለሚኖሩ የሚነበረው ግንባር ስርዓቱ ደግሞ በሰዓቱና በጊዜው እንዲሄድ እዚህ ላይ ይበቃናል። ምናልባት ከዕለቱ ፕሮግራም ጋር የሚሄድ ስለ ትዳር በሰፊው የሚናገር ሚስት አልባ ሙሽሮች የሚል መጽሐፍ ተቀርቦ ባለፈው ወር የወጣ ነው። ቤተክርስቲያን